ጤና ይስጥልን ወደ ጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? የመረጃ ሰዓታችን ላይ ነው የምንገኘው። እንግዲህ ፊንቴክ ኢንቨስትመንት ለአራት ዙር የኤሌክትሪክ ተሽከርካሪዎችን ሊያስረክብ መሆኑ ተገልጿል። ፊንቴክ ኢንቨስትመንት ቀደም ሲል በኦሮሚያ ባህል ማዕከል በስካይላይት ሆቴልና በወዳጅነት ፓርክ 250 የኤሌክትሪክ መኪኖች ለደንበኞች ማስረከቡ ይታወሳል። አሁን ደግሞ 200 BYD ሲንግል እና 58 ኢቱ በድምሩ 258 የኤሌክትሪክ መኪኖችን ለማስረከብ ከጅቡቲ ወደ ገላንና ቃሊቲ ለመጓጓዝ ዝግጅት ማጠናቀቁን የድርጅቱ የስራ ኃላፊዎች በትላንትናው ዕለት በስካይላይት ሆቴል በሰጡት መግለጫ ገልጸዋል። ፊንቴክ ኢንቨስትመንት የኤሌክትሪክ መኪኖች ተፈላጊነትና ፍሰትን ከማገዝ አኳያ በነፋስና በፀሐይ ላይ የሚሰራ ተንቀሳቃሽ የኃይል አማራጭ ወይም ሞባይል ባካፕ ፓወር፣ ዘመኑን የዋጁ የቻርጂንግ ስቴሽኖች፣ የመኪና ደህንነት መጠበቂያ ሶፍትዌሮችና ዲያግኖስቲክ መሳሪያዎች፣ የአቅም ግንባታና የኤሌክትሪክ መኪና የቴክኖሎጂ የስልጠና ማዕከላት እንዲሁም ሌሎች የኤሌክትሪክ መኪና መሰረተ ልማቶች በመገንባት ላይ እንደሚገኝ ነው የተነገረው። ፊንቴክ ኢንቨስትመንት ለመኪናው አካል የ5 ዓመት ለባትሪው የ8 ዓመት የአምራቹ ዓለም አቀፋዊ የዋስትና ሰርተፊኬት ለደንበኞቹ ይሰጣል ተብሏል። ከዚህ ቀደም ለ12 የሚዲያ ባለሙያዎች በየወሩ መኪና ይሰጣል ተብሎ የተነገረው በመድረኩ ላይ ከማኔጅመንት ጋር ንግግር ሳይደረግ በማለት የተለያዩ ጋዜጠኞች ጥያቄያቸውን በዚህ መልኩ አቅርበው ነበረ። በተለይም አቶ ብሩክ የራሱ የሬዲዮ ፕሮግራም እንዳለው ይታወቃል። ከዚህ በፊት ደግሞ ላጲስ የተሰኘ ቴሌቪዥን የተለያዩ ማህበራዊ ሀሳቦችን እያነሳ ወደ ተመልካቾች የሚያቀርብ ጎበዝ ጋዜጠኛ ነበር ማለት ነው። ጥያቄውን እንዲህ ሲል አቅርቧል። የራሴ ጥያቄዎች አሉ። ጥያቄዎች ስላሉ በዚህ ጥያቄዎች ግዴታ ነው። ምክንያቱም እኔን አምነው መጥተው መኪና ብዙ ሰዎች ይኖራሉ እና ለዛ የተብራራ መልስ እፈልጋለሁ። ድርጅቱ በመጀመሪያ ታማኝነቱ ለሚመጡት ጋዜጠኞች መጀመሪያ መሆን አለበት ብዬ አምናለሁ። እኛ አይተን ያረጋገጥነው ነገር ለማህበረሰቡ እናቀርበው። ምናልባት እዚህ ጋር ያሉ ጋዜጠኞች አሉ፣ ውጭ ያላገባቸው ጋዜጠኞች አሉ፣ የራሳቸው የተለየ ስሜት ያላቸው ማለት ነው። ከዚህ በፊት በፊንቴክ እንግዲህ በነበረ ስብሰባ እኔ በነገራችን ላይ ግልጽ ሰው ማሸት አለ የተሰማኝ ግልጽ መናገር እና እኛ ፕሮሞሽን መስሪያ ጋዜጠኞች አሁን ከዚህ በፊት 12 ጋዜጠኞች መኪና ሰጣለሁ ብላችሁ ነበር። አሁን እኔ ምናልባት ዳኒ ላይ ይችላል ነገር ከዳኒ ጋር አውርተናል፣ ግን መጠየቅ ስላለብኝ አሁን እንጠይቃለን። 12 መኪና በነፃ እንሰጣለን ነው የሚለው ምንም ጥያቄ ነው። ምናልባት አገኘቱ ላይ ሌላ ሊሆን ይችላል። ቃል በቃሉ መሰረት 12 መኪና በየወሩ አንድ እዚህ ውስጥ ቦታ ላይ ማለት ተብሎ ነበር። አሁን ላይ ጋዜጠኞችን ጋር እየደወሉ ቤቲ አንተ ተቀርባችሁ አደረጉ መኪና ውስጥ እንዴት ሆነ ይላል። እኔ ማነው ነገር እኔ መኪና እንደሚሰጥ ነው ማለት ነው። ከዛ ቤቢ ውስጥ ውፋ ያልኩሽ እና ቤቢ ወሰደ ነው አሁን ቀጥሎ ሊሰጥ ይችላል። እኔ ነው ሳይ ምንም ነገር እና ሌሎች ሰዎች የተመዘገቡ ሰዎች መጥተው ሲጠይቁ ልቤ ቦልቼ አዎ ይሰጣል ብዬ ልጆች ነው። ሌላው ማስታወቂያ አንድ ዓመት አገኘት ይጎዳል። እኔ ሁሉም ሰው የሚያወራው በርግጥ ማስታወቂያ አንድ ዓመት ነው አግሪመንት ሰጥተው አንድ ወር ማስታወቂያ እና እኛ የሚዲያ አካል እኔ ፊቴ ለማን ላስተካክል አልፈልግም። ቤት መቀመጥ ይመርጣል እና ማስታወቂያ ተሰጣችሁ በማስታወቂያው አስፈላጊ ነገር እናደርጋለን። አላስፈላጊ ቃል መግባቱ ግን ልታደርጉ እና እኔ በሬዲዮ ፕሮግራም ላይ ያስፈራል በፕሮግራሜ ለሰዎች ሳስተላልፍ አቅም ማስተላለፍ ተብሎ ያላየሁትን ነገር ልናገራቸው። 100 መኪና ሲሰጥ ያው 100 መኪና ሰጥቷል፣ ለወንዱ ካሌጅ መኪና ሰጥቷል፣ ለሚኪሎ ያረድቷል ብዬ ናገራለሁ ያየሁትን። አሁን ላይ ግን በተባለው በ12 መኪና ግልጽ ያለ ነገር ለጋዜጠኞች ግደው ኢቨን አሁን ስመጣ እዚህ ጋር ጋዜጠኛ ይዞ መኪናው ሰጥፍ ያለ እና አባካችሁ ከቻላቸው የግልጽ ብታደርጉት በሌላው ምናልባት የተሻሉ መኪኖችን በማቅረብ ቆንጆ ስራዎችን በመስራት እርዳታ በሁሉም ነገር አለ። እንደገና በቃ በትክክል ለምሳሌ 50% ክፍያ የሚወስድ ከሆነ 50% ከፍሎ ወስዷል እንጂ ማስታወቂያ ይሰራብኝ ይገባል። ይሄ ነው አስተያየት ጥያቄ መመለስ ይችላል። እናመሰግናለን። ስቴጅ ላይ ያለ መልሳሉ ሁለት ጥያቄ ነው። አንደኛው መንሱር ጀማል እንግዲህ ለጋዜጠኛው መኪና ይሰጣል ያልነው የስራ አፈጻጸማቸው ታይቶ ነው እንጂ ዝም ብለን አንሰጥም በማለት በዚህ መልኩ መልሶለታል። መንሱር ጀማል ማለት ነው እውነቱን ለመናገር አሁን የተፈጠረው ውዝግብ ሳይሆን ጥያቄና መልስ ነው። እውነቱን ለመናገር ግን ጋዜጠኞቻችን እናንተ 12 ሰዎች
በመጀመሪያ አንድ ወር ውስጥ ምን ያክል ኮሚትመንት ሆናችሁ እየሰራችሁ ነበረ? ምን ያክል ኃላፊነታችሁንስ ተወጥታችኋል? በአንድ ወር ይሄ ነገር በሚቆምበት ሰዓት ለምን ቆመ? እኔ እኮ ይሄን እያደረግኩ ነው ብሎ መጥቶስ ቢሮ ይጠየቀሰዋል። ይሄ ራሱ ጥያቄ ነው። ሁለተኛው ጥያቄ ደግሞ 250 ሚሊዮንና 250 ሚሊዮን ብር ያለ ወለድ ለዚህ ማህበረሰብ ለዚህ ሊሰራ እንዲያስተዳደርበት እየተደረገ ያለ ነገር ለምን እንትን እናደርገዋለን? ይሄ የሚታይ ነው። በቅርብ ቀን ምናልባት እዚህ ያላችሁ የሚዲያ አጋሮች በእኔ ጥሪ አቅራቢነት አዳማ ላይ ትልቅ በሚባል ደረጃ ብራንች ተከፍቷል። እዛ አዳማ ላይ ላውንች ይኖረናል። እዛ ላውንች ላይ እኔ ባይት አድርጊያችሁ ትመጣላችሁ። ፊንቴክ ኢንቨስትመንት ሁለተኛውንና የመጀመሪያው በክፍለ ሀገር ከሚከፍታቸው የመጀመሪያው ብራንች አዳማ በጣም ብዙ መኪኖች ይሸጣሉ ተብሎ ኤክስፔክት እናደርግበት ለብዙ ወጣቶች የስራ ዕድል የምንከፍትበት አሁን እንኳ ከ25 በላይ የስራ ዕድል ተመዝግበው ኦልሬዲ ተጣርተው ስራዎቻቸው ስራ ሊጀምሩ ከሰኞ በኋላ ወደ ስራ ሊገቡ የተዘጋጁ ነገሮች አሉ እና የስራ ዕድል ከመክፈት አኳያ ብዙ ስራ የተሰራ ነው። የአዳማው ላይ ግን ኦፕኒንግ ሰሞን ይሆነናል። ያኔ ሁላችሁ ይታያላችኋል ነው። የተለያዩ ታዋቂ ሰዎችን አምባሳደር አድርጎ ሾሟል። እነ ሰራዊት ፍቅሬን፣ እነ ሰለሞን ቦጋለን፣ አምባሳደር ዲና ሙፍቲንን፣ ዳንኤል ተገኘን እንዲሁም ሌሎችንም ጨምሮ የድርጅቱ ብራንድ አምባሳደር አድርጎ ሰይሟቸዋል ማለት ነው። ለካሊድ ፋውንዴሽን የ1 ሚሊዮን ብር ድጋፍ እንዳደረጉም አስታውቀዋል። ለመቄዶንያም እንዲሁ ድጋፍ አድርገዋል ማለት ነው። ይገረም ደጀኔ መድረኩን በሚመራበት ወቅት እንግዲህ የተለያዩ ሀሳቦችን በተለይም ደግሞ ተጠቃሚዎች ሲመጡ ምን ያህል ተአማኒ ናቸው የሚሉትን ነገሮች የማኔጅመንት ኃላፊዎቹ በጋዜጣው መግለጫ ላይ እንዲያብራሩ ሲያደርግ ነበር። ከዚህ ቀደም ተወዳጇ አርቲስት ፀሐይወት አበበ ለዚህ ድርጅት አምባሳደር እንድትሆን መርጣ ነበር። እንግዲህ በራሴ ምክንያት ነው ባለችው ምክንያት ስምምነቱን አቋርጣለች ማለት ነው። እንግዲህ እነሱም በጋዜጣዊ መግለጫው ላይ እንግዲህ አምባሳደርነቷን ያቆመችው በራሷ ፍቃድ ነው፣ በራሷ የግል ፍቃድ ነው። ከኛ ጋር ያላት ግንኙነት መልካም ነው። እንዲሁም ሌሎቹን የመረጥንበትን ክራይቴሪያ ወይም መስፈርት አምባሳደር አድርገን ስለሾምናቸውም ሰዎች ሙሉ መረጃ ወደፊት በምን መስፈርት እነሱ እንደመረጥን የምንገልጽ ይሆናል በማለት መልሰዋል ማለት ነው። እንግዲህ ውድ የጎልደን ቪው ሚዲያ ተከታታዮቻችን ፊንቴክ ኢንቨስትመንት ዓለማችንን በ1 ዲግሪ ሴንቲግሬድ እና ቀዝቅዝ የሚል ተልዕኮ አንግቦ ደህንነቱ በዓለም ደረጃ የተረጋገጠ ባትሪ ገጥሞ የኤሌክትሪክ መኪና ይዞ ወደ ገበያ ከወጣው የቢዋይዲ ኩባንያ ኦሽን ኔትወርክ የኤሌክትሪክ መኪኖችን ገዝቶ ከ950 ሺህ ብር ቅድመ ክፍያ ጀምሮ በ5 ዓመት የሚከፈል ከወለድ ነጻ የ50% የብድር አገልግሎት አዘጋጅቶ ከ8 ዓመት ዋስትና ጋር በማቅረብ ፈርቀዳጅ የሆነ እንቅስቃሴ በማድረግ ላይ እንደሚገኝ ገልጿል ማለት ነው። ለዛሬ በመረጃ ሰዓታችን ያዘጋጀንላችሁ ይህንን ይመስል ነበር። ስለተከታተላችሁ እናመሰግናለን። ቀጣይ በሌላ ሀሳብ በሌላ ፕሮግራም የምንገናኝ ይሆናል። ሰናይ ጊዜ ይሆንላችሁ።